30 ቀን 4ኛው 2025 ዓ.ም የወጣት ኖዋም መሐሪ አጭር የህይወት ታሪክ። ወጣት ኖዋም መሐሪ እንደ አውሮፓ ዘመን አቆጣጠር በ2010 ዓ.ም ተወልዶ በ2023 ዓ.ም በተወለደ በ15 ዓመቱ ከዚህ ዓለም በሞት ተለየ። ነፍስ ይማር። ከሚታው ከወይዘሮ አታክልት መለሰ ተዘጋጅቶ በሚታው ዓመታት መታሰቢያ ቀን ከፎቶው ጋር በሸንበቆ ተቀናብሮ ይቀርባል። እሚታውም ከዚህ የሚከተለውን ግጥም እንዲህ ሲሉ ያቀርቡታል። እስቲ ወገን ስሙ ላሰማ ብሶት፣ የታደለ ሆኖ ስጦታው ከጥንት ለአዳም የተሰጠ ያመራራ ሞት፣ አፉን ከፈታሉ ሊበላው መሬት። እበላ በላ ሲል እንደ ልጅነቱ ገና በለጋ ዕድሜ በወጣትነቱ ማን ያነሳበት ማዱነን ከፊቱ በንባ እየጠሩት እናትና አባቱ ከላይኛው ዓለም ደረሰ ከቤቱ። እንደ ሻውሸት የተቀበል እንግዳ ወጣት የልጅ ልጅህ መጣ በማለዳ በዕድሜ የተቀጣ በራብ የተጎዳ እኔንም እሚታውን እናቱን የከዳ እንጨት የሚለቅም ውሃ የሚቀዳ ካንተ ካጠገብህ ተኝቷል በጓዳ። ልጄ ልጄ እያለስ ይጠራል አባትህ፣ ልጄ ልጄ እያለች ተጣራች እናትህ። ለካ ኖዋም ሂደሃል ከዘላለም ቤትህ፣ እረ እንዴት አድርጎ ቆረጠልህ ሆድህ። አምላክ ፊደል ጽፎ አንዲት ተሳስቷል፣ ቀን እንዳትታወቅ አድርጎ ጽፏታል። ወጣቱ ልጃችን ትምህርቱን ትቶታል፣ ከላይኛው ዓለም ቤቱን ሰርቶታል። ወጣቱ ኖዋም አልያዘም ስንቁን፣ ማልዶ ኮበለለ ትቶት ትምህርቱን። አንጀት እየበላ የእናት ያባቱን፣ ከሚታው አጠገብ አሰራው ቤቱን። ወይ የተቀጣው ልጅ መላክ የለመደ፣ እሚታው ቢጠራው ብድግ ብሎ ሄደ። አልጋ ባልጋ ሆኖስ እየተጓደደ። እባክህ አምላኬ አንዴ ተለመነኝ፣ ቀን አድርገውና የማዋየዋለኝ። የደረሰበትም ችግሩን ቢነግረኝ፣ ለእንደሻው እሸቴ ደብዳቤ ላኩልኝ። አፈር ሰሌን ለብሶ ድንጋይ ተንተርሶ ብጠራው አይሰማኝ አይመጣ መልሶ። ካልጋው እንደተኛ መቼ ተንከሳሶ፣ ከእንደሻው እሸቴ ከሚታው ቤት ደርሶ። እጠብቅሃለሁ ከሶፋው ቁጭ ብያ፣ ኖዋም እንደ ድሮው ትመጣለህ ብያ። ወይ ሞኝ አይደለሁ አልባል ሕፃን፣ ትመጣለህ እያልኩ እያየሁ በሩን፣ ስምህን እየጠራሁ የማሰማኝን። ለካስ ቁርጥ ሆኗል መለየታችን፣ መንግሥተ ሰማያት ይማር ነፍስህን ይላሉ እናቱን። የግጥም ደራሲው ካሳው ማሩ ውበት። ይህንን አንቤ ከፎቶግራፉ ጋር በማቀናበር አቀርባለሁ። እሳቸውም የተሰማቸውን ሐዘን እንዲህ ሲሉ ይገልጠውታል።